ሰላም ሰላም እንዴት ናችሁ? የሃይፋሚ ቤተሰቦች ስለ ሃይፋሚ አሰራር ቪዲዮ ስራለን ባላችሁኝ መሰረት ያው አጠር ያለች ቪዲዮ ሰርቼላችኋለሁ። ቤቱን ሳብስክራይብ እና ላይክ ማድረጋችሁን አትርሱ። ቀጥታ ወደ ጉዳያችን ዛሬ ስለ ሃይፋሚ አሰራር አሳያችኋለሁኝ። እንግዲህ ብዙዎች እንደምታውቁት ሃይፋሚ በዓለም አቀፍ ደረጃ ብዙዎቹ አሪፍ ብር እየሰሩበት ያለ ፕላትፎርም ነው። ይህ ፕላትፎርም እንግዲህ እንደገባን ይህን ኢንተርፌስ ያመጣልናል። ኢንተርፌስ ያመጣልናል ኖርማሊ ከዚህ ጋር እንደምታዩት የስልካችን ታስከባር ወይም ደግሞ በኮምፒውተራችን ታስከባር ብለን የምንጠራው ላይ ሜሴጅ፣ ሙቭመንት፣ ሃይፋሚ፣ ሩም እና ፋሚሊ የሚሉ አሉ። እነዚህ እያንዳንዳቸው ጥቅማቸው ምንድነው የሚለውን አንድ በአንድ ለማየት እንሞክራለን። ስለዚህ የነዚህ ጥቅም ምን እንደሆነ አንድ በአንድ እናያለን። አሁን ሩም ላይ የሚለው ጋር እንግባና ከአንዱ ሩም ላይ ገብተን አክቲቪቲዎችን ምን ምን ነው ማድረግ ያለብን የሚለውን አንድ በአንድ ለማየት እንሞክር። አንደ ጀማሪ ሃይፋሚ ላይ ምን ምን አክቲቪቲዎችን መስራት ያለብን ነው። ለምሳሌ እዚህ ጋር አሁን ፋሚሊ ፓርቲ ወይም ደግሞ ፎሎ ለምሳሌ ብንገባ እኛ ፎሎ ያደረግናቸውን ነው የምናገኘው። ቀጥታ ለምሳሌ ከዚህ ጋር ብንገባ ከላይ እንደምታዩት ፓርቲ፣ ፎሎድ፣ ፋሚሊ እና ኤክስፕሎር የሚል አለ። ፓርቲ ማለት አጠቃላይ ፓርቲ የሚሰሩት ነው። ፎሎድ ደግሞ እኛ ፎሎ ያደረግናቸው ብቻ። ለምሳሌ እኔ አሁን ፎሎ ካረኳቸው ከዚህ ጋር ፎሎድ የሚለው ላይ ልግባና ፎሎድ ጋር የሚገባ ስገባ ምን ያመጣልኛል? ኤግል አለ፣ ቢኬ ፋሚሊ፣ ጀማሪዎች ግቡ የሚል አለ። ለምሳሌ እኔ ጀማሪዎች ግቡ የሚለው ጋር ገባሁ። ያው ጀማሪዎች ጋር ግቡ የሚለው ጋር ስገባ ምን ያመጣልና ይሄ ባለ 10 ወንበር እንትን አለ። ባለ 10 ወንበር ከዚህ ጋር ባለ 10 ወንበሩ ላይ እንገባና ወይ ወንበር ዘንድ እዚህ ጋር ባለ 10 ወንበር ላይ ከምንፈልገው ወንበር ላይ ቁጭ እንልና ወንበር ዘንድ ዳይሷን ማጫወት። ለምሳሌ ይሄ ቤት አለ ቤቱን አዲስ ከሆነ ፎሎ ካላደረግነው እዚህ ጋር ፕሮፋይሉን እንነካለን። እዚህ ጋር ፕሮፋይሉ ስነካ የልብ ቅርጽ የምትመጣልናለች። ከዚህ ከላይ የልብ ቅርጽ ትመጣለች። የልብ ቅርጿን አጥፍተን ቤቱን ፎሎ እናደርጋለን ማለት የልብ ቅርጿን የልብ ቅርጽ ምልክት ትመጣለች። እሷን እናጠፋና ቤቱን ፎሎ እናደርጋለን ቤቱ አዲስ ከሆነ ማለት። ከዚያ ምንድነው የምናደርገው? ቀጥታ ዳይስ ወይም ደግሞ ሎዶ ትባላለች። እቺ እንደምታዩት እዚህ ጋር ዳይስ ወይም ደግሞ ሎዶ ትባላለች። እችንን እስክታልቅ ድረስ ስፒን ማድረግ ነው አንዱ ታስክ። ሃይፋሚ ላይ ቁጭ ብለን ምንድነው ዳይሷን ወይም ደግሞ ሎዶዋን በደንብ ማጫወት አለብን። አሁን ቀጥታ ስንገባ ስንከፍታት ምን ያመጣልናል? የጌም ማጫወቻ ምልክት ያመጣል እና እንደ ኔትወርካችን ፍጥነት ሎድ አድርጎ እስኪጨርስ መጠበቅ አለብን። ኔትወርካችን አሪፍ ከሆነ ቶሎ ሎድ አድርጎ ይከፍትልናል። ኔትወርካችን ዘገምተኛ ከሆነ ደግሞ የተወሰነ ዌይቲንግ ታይም ይኖረዋል። እስከዚያ ያው እንጠብቃለን ማለት ነው። ስለዚህ ምንድነው አንደኛው አክቲቪቲ ከዚህ ጋር ቀጥታ ሩም ይዘን ወይም ደግሞ ሩም ሳንይዝ ከውጭ ላይ ሆነን ምን ማድረግ ነው? ሎዶ ወይም ደግሞ ዳይሷን በደንብ ማጫወት ማለት ነው። ዳይሷን ያው እየከፈተ ነው። ዳይሷን በደንብ አሁን ከፈተልኝ እንደምታዩት እዚህ ጋር ጎ ሚል አለ። ይታያችኋል በቀይ ያበራ ሎንግ ፕረስ አውቶ የሚለው ከስር ጎ ሚል አለ። ይሄ ማለት ነው ጎ ሚለው። ጎ ከሚለው ከስር ደግሞ ምን አለ? አይታችሁት ከሆነ ይሄ ኤክስ1 ሚል አለ። ኤክስ1 ማለት እዚህ ጋር ስፒን የምናደርግበት የምናጫውትበት እንትን ነው። ለምሳሌ ኤክስ10 ነው የሚል ቅድም ኤክስ1 ማድረግ እንችላለን፣ ኤክስ2 ማድረግ እንችላለን፣ ኤክስ3 ማድረግ እንችላለን፣ ኤክስ5 ማድረግ ኤክስ10 ማድረግ እንችላለን። እናንተ ግን ኤክስ1 አድርጋችሁ ብታጫውቱት ሞር ሪከመንድ አደርጋችኋለሁ። ከዚያ በተጨማሪ ደግሞ ሎንግ ጎ የሚለውን አንዴ ጫን አድርገን ሎንግ ፕረስ እንዳደረገው ራሱ አውቶማቲክ ያደርግልናል። አሁን እየተጫወተ ነው። ስለዚህ ጌሞች ሲመጡ ጌሞች እንትን እንጫወታለን። ለምሳሌ አሁን ያው ራንደም ስለሆነ እንመርጣለን። ለምሳሌ ወይ እናገኝም ልናጣ እንችላለን። ለምሳሌ አገኘሁኝ እንዲህ እናደርጋለን። አሁን ራሱ አውቶማቲክ ስላደረግነው አሁን ራሱ ነው የሚያጫውት። እኛ አነካውም። ክሌም ሚል ሲመጣልን ክሌም፣ ሴንድ ሚል ሲመጣልን ሴንድ ብቻ ነው የምናደርግ። አክሴፕት ሚል ሲመጣልን አክሴፕት እናደርጋለን። አፕግሬድ ሚል ሲመጣልንም አፕግሬድ እናደርጋለን። ስለዚህ አሁን ይኸው እየተጫወተ ነው። አሁን ላስቆመውና አንድ ልንካው። ሎንግ ፕረስ የሚለውን አንድ ስነካው ራሱ ያቆምልናል። ከዚህ በተጨማሪ ደግሞ ከላይ ያያችሁት ከሆነ ሁለት እንትኖች አሉ፣ አክቲቪቲዎች አሉ። እዚህ ጋር ታስክ እና ሾፕ የሚል አለ። ታስክ የሚለው ቀይ አበቷ ላይ እንደምታዩት ቀይ አበቷ ስነካው ቀይ ያበራውን ስነካው ምን መሰላችሁ?
ክሌም ይላል ክሌም ስለዚህ ቀይ በሚያበራ ሰዓት ከዚህ ጋር ገብተን ክሌም የምናደርገው የዳይስ መጠን አለ ማለት ነው። ያው ክሌም አደረኩ ከዚህኛውም ክሌም አደረኩ 5 ዳይስ አለኝ ከዚህኛውም ክሌም አደረኩ 15 ዳይስ አለኝ። ስለዚህ ምንድነው ታስክ የሚለው ጋር ቀይ ሲያበራ እኛ ገብተን ማድረግ አለብን ክሌም ማድረግ አለብን ማለት ነው። ሾፕ የሚለው ስንገባ ደግሞ ለምሳሌ ዳይስ ምንገዛ በኮይን ካለን ባለን ኮይን መጠን ዳይስ መግዛት ከፈለግን ይሄ ሞር ሪከመንድ አላደርጋቸውም ትርፋማም አይደለም። ለምሳሌ 5 ዳይስ ለመግዛት 10 ኮይን 10 ዳይስ ለመግዛት 60 ኮይን 100 ዳይስ ለመግዛት 500 ኮይን 300 ዳይስ ለመግዛት 900 ኮይን ይፈልጋል። ይሄን ባትጠቀሙት እመክራለሁ። ግን ሎዶዋ ታስክ የሚለው ጋር ገብተን ቀይ በምታበራ ሰዓት እየገባን ክሌም ማድረጋችን እንዳንረሳ። ከዚያ ቀጣይ ከላይ ምን ያሳያችኋል መሰላችሁ? ይሄ ሁሉ የምንጫወተው ይሄ ሁሉ እንትን የምንለው ምንድነው? ከላይ ሌቭል አለ ለምሳሌ አሁን ሌቭል 60 ነው የሚለው አይተው የኔ አካውንት አይደለም ቪዲዮ ለማሳየት ነው እንጂ ሌቭል 60 አለ። ከሌቭል ወደ 61 ለመሸጋገር ምን ያስፈልጋል? 120 ሚሊዮን ምን ኮይን ያስፈልጋል። ምን ጎልድ ኮይን ማለት ነው። 120 ሚሊዮን ጎልድ ኮይን ያስፈልጋል ማለት ነው።